ሰላም ሰላም፣ እንዴት ነሽ? ዛሬ ከሩብ ጊዜ በኋላ ድጋሚ በሌላ ሪከርድ ተገናኝተናል ትላለህ። አንድ ትሬድ ገብቼ ነበር ዛሬ እሷን ጆርን ለማድረግ ከዛ በፊት ልበላችሁ ነው። ትላንትና ነው የገባሁት። ትላንትና ካንድል እንደምታዩት ግብዳው ቀይ ካንድል ማለት ነው። የግብዳው ቀይ ካንድል እዚህ ጋር ሾርት ነበር የገባሁት። 1 2 3 ነው ዊን ነበር። እንዴት እንደገባሁት ላሳያችሁ። እሺ ለምሳሌ የመጀመሪያው ሃይር ታይም ፍሬም ላይ ሄጄ ኦል ታይም ሃይ እና መንዝሊ ሃይን እንትን አልኳቸው ያስኳቸው። ከዛ ደግሞ ፕሪቪየስ ሃይም ይዤዋለሁ እዚህ ጋር እንደምታዩት እቺኛዋ ትንሿ ማለት ነው። እዚህ ጋር ፕሪቪየስ ሃይንም ይዣታለሁ አለ አይደለ ያው ብሬክ ስዊፕ ቢያደርገው ግን ምናልባት ካንድሉ ባክ ያደርጋል አይነት በሚለው ኦር ከዛ ሬንጅ ላይወጣ ይችላል በሚለው ማለት ነው። ግን ልበላችሁ መጀመሪያ ከትልቁ ስንጀምር ዲሊንግ ሬንጅ ነበረ ያስመርኩት። ለምሳሌ ይሄኛው ሎ አለ፣ ከዛ ደግሞ ይሄኛው ሃይ አለ፣ እዚህ ጋር ያለው ሃይ አለ። ይሄኛው ሃይ ትላንትናው ሃይ እዚህኛው ዲሊንግ ሬንጅ ጋር አልደረሰም ማለት ነው። ከዛ በዚህ ዲሊንግ ሬንጅ አለ ማለት ነው። ከዛ ደግሞ እንደምታዩት እዚህ ጋር 0.5ቱ ወይም ኢኩሊብረም አለ ማለት ነው። እሺ ኢኩሊብረም አለችን እዛ ጋር አልደረሰም ግን አሳያችኋለሁ። ይሄ የትልቁ ዲሊንግ ሬንጅ ነው ማለት ነው። ከዛ ሁለተኛው የትንሹ ዲሊንግ ሬንጅ ደግሞ ይሄኛው ከዚህ ሎ እስከዚህኛው ሃይ ያለው ስዊንግ ማለት ነው። ከዚህኛው ሃይ ሳይሆን ይቺኛው ስዊንግ ብቻ። እሺ ትንሽ ተንተባተብኩኝ። ከዚህኛው እስከዚህኛው ኢኩሊብረም እና ፌር ቫልዩ ጋፕ ማለት አንድ ላይ 0.5 እዚህ ሆነች ፌር ቫልዩ ጋፕ አለች ማለት ነው። ከዛ ለምሳሌ እቺ ልደልታትና እንደምታዩት ይሄኛው ኢኩሊብረም ላይ ናቸው ነው። ይሄ ደግሞ ፌር ቫልዩ ጋፕ ነው ማለት ነው። እዚህ ድረስ ሊመጣ ይችላል ብዬ ገምቼ ነበር። አንደኛ ያው ዝም ብሎ በው ብሎ አይሄድም። እዚህ ድረስ መጥቶ ትላንትና ሪትሪስ እያደረገ ነው። ከዛ ኢኩሊብረም ይመጣል ድረስ ሊመጣ ይችላል። ካልሆነ ደግሞ እዚህ ጋር ያለውን ኢምባላንስ ሊሞላው ይመጣል ማለት ነው። እንደዛ ነበር ሊሆን የሚችለው ግድ ስለሆነ ማለት ነው። ከዛ እዛ ድረስ ይመጣል በሚል ሾርት ነበር የገባሁት። ጥሩ ነበር 1 3 ነበር የገባሁት። ግን ያው እዚህ ድረስ ሊመጣ ይችላል ቢያንስ የፌር ቫልዩ ጋፕ አለ አይደለ ታች ሊያደርገው ይችላል የሚል ግምት ነበር። ያ ማለት ቢያንስ 1 to 5 ምናምን ነገር ይሆን ነበር በትንሹ ማለት ነው። ግን ያው ከ1 to 3 ብቻ እገባለሁ ስላልኩ 1 to 3 ለመግባት ያህል 1 to 3 ነበር የገባሁት። ሃየር ታይም ፍሬም ላይ እንደዚህ ይመስል ነበር ማለት ነው። ትልቁ እዚህ ጋር ያዝኩት ነገር ይሄኛው ዴይሊ ፌር ቫልዩ ጋፕ፣ ከዛ ደግሞ እዚህ ጋር ያለው ኢኩሊብረም እና ከዛ ደግሞ ዴይሊያችን እንዴት እየሄደ ነው የሚል ነበር። ያው እዚህ ጋር ትልቅዬ ሰፖርት አለ፣ እዚህ ሰፈር ትልቅ ሰፖርት አለ እዚህ ጋር ማለት ነው። ከዛ እዚህኛው ሃይ ጋር ሲደርስ ምናልባት ተመልሶ አለ አይደል ሪትሬስመንት ሊያጋጥመው ይችላል በሚል ባያዝ ነው የገባሁት ማለት ነው። ግን ዊካችን እንዲሁም መንዛችንም እንትን ነው መሰለኝ ቡሊሽ ነው መሰለኝ። ያው እንደዚህ ነገሮችን መጠንቀቅ ይኖርብኛል ከባያዝ ውጪ ስለሆነ ማለት ነው። ግን ያው ዴይሊ ባያዜ ሊወርድ ይችላል በሚለው እዚህ ላይ የነበረው ሪያክሽንም ደግሞ ሪትሬስመንት ሊኖር ይችላል በሚለው ስለነበር ነው ሾርት የገባሁት ማለት ነው። ከዛ እስኪ እንውረድና እንይ ዋናውን ነገር ላሳያችሁ። ለምሳሌ 50 ፍሬም ላይ እና 50 ታይም ፍሬም ላይ እናደርገውና
እሺ እዚህ ጋር ለምሳሌ 7 ሰዓት የሚጀምረው እዚህ ጋር አይደለ? ልክ እንትኔ የፖዚሽኔ የጀመረበት ማለት ነው። እኔ እዛ ጋር ነበር ፖዚሽኔ ያስቀመጥኩት። እዚህ ጋር ይመጣል፣ ላይኛው ላይ ይመጣል፣ ከዛ ይወርዳል። 7 ሰዓት እስኪሆን እዚህ ጋር ያለች እንትን አለች ምንድን ነበረ ኢንቨርተር ፌር ቫልዩ ጋፕ አለች። እሷን ተች ያደርጋል ብዬ ነው። ግን የግብዳ ፌር ቫልዩ ጋፕም ደግሞ አንድ ላይ አለው። ያኛው ሃየር ታይም ፍሬም ላይ ያለች ኢንቨርተር ፌር ቫልዩ ጋፕ ነች ማለት ነው። ከዛ ምንድን ነው ለምሳሌ ኤዥያን ሬንጅ ነው ወጣሁት ሃይና ሎ ይሄ ያለ እዚህ ጋር ሎ አለን ይችኛዋ አረንጓዴው ማለት ነው። ከዛ ደግሞ ይሄ የምታዩት ትልቁ መስመር ኦፕኒንግ ፕራይስ አለ ማለት ነው። ልክ ሲመጣ አይገስ እንደምገምተው ከሆነ ከኦፕኒንግ ፕራይስ በታች ሲሆን የሾርት ፖዚሽን አላርለ ወርታች ይሄዳል ብዬ እያሰብኩ ነበር። ከዛ በላይ ሆኖ እንትን ከሆነ ደግሞ ልክ ለንደን ኒውዮርክ ኪልዶን ሲከፈት ከዛ በላይ ከነበር ደግሞ ምናልባት አላ ባይ ፖዚሽን ማመቻቸት ሊኖር ይችላል በሚለው ነበር እያሰብኩ የነበረው። ግን በታች አጠናቀቀ። ይሄኛው ልክ እዚህ ጋር ነው እንዳልኳችሁ እንትን ላይ ጀመረው ኒውዮርክ ኪልዶን ከዛ በታች ነበር። ልክ ሲጀምር ይሄ እዚህ ጋር ያለውን ፌር ቫልዩ ጋፕ ኦር ደግሞ ቺኛን ኢንቨርትድ ፌር ቫልዩ ጋፕ ተች አርግቶ ነው የወረደው ማለት ነው። ከዛ እኔ እንትኔን ስቶፕ ሎሴን ሃይ ነበር ያደረኩት። ማለት በዚህ ኬዝ እንደዚህም ሊሆን ይችል ነበር፣ ችግር አልነበረውም ማለት ነው። የፌር ቫልዩ ጋፕ የኢንቨርተር ፌር ቫልዩ ጋፕ አናት ላይ ማለት ነው። ግን ያው ይሄ ከልምድ የሚመጣ ነገር ይሆናል። እንደዚህ ይሄን ይመስል ነበር ማለት ነው። ፈጠነ መጣ። እዛ እዚህ ጋር እዚህ ሰፈር ነበር እያየሁት የነበረው። ይሄኛውንም ነበርኩ መሰለኝ ወርዶ ከዛ እዚህ ጋር ይሄዳል አይነት ነበረ ግምቴ እንደዚህ ማለት ነው። እስከ እዛኛው ትልቁ ፌር ቫልዩ ጋፕ ማለት ነው እዛ ድረስ ይሄዳል የሚል ነበር ግምቴ። ያው ሆኗል ማለት ነው። ሌላ ዊን ማለት ነው። በትክክል የተገኘ ሌላ ዊን አላውቅም። ኒውስ ነበር አልነበር አላውቅም። ግን ይሄኛው ሙቭመንት የኒውስ ሙቭመንት ነው ይመስለው። እዚህ ጋር የምታዩት ይሄኛው ሙቭመንት ግን አይደለም አክቹሊ ይሄኛው ትልቅ ሙቭመንት ነው። ጥሩ ነበር። ይሄን ይመስል ነበር ትላንትና ያለው ነገር። 1 2 3 ነው የገባሁት ብያችኋለሁ። ያው ታርጌቴ ለምሳሌ እቺኛዋ እዚች ጋር የምታዩት እንደዚህ ላርግና እቺኛዋ ኦርደር ብሎክ ኦር ደግሞ ብሬከር ነው ይባላል። እዛ ላይ ይሰራለሁ። እዚች ጋር እዛ ድረስ ይደርሳል የሚል ነበር። ግን ለ1 2 3 ሳመቻቸው ትንሽዬ አውርጃት ነበር እንትኔ ነው ማለት ነው። ያው ሳመቻቸው ማለት ነው። ከዛ እርግጠኛ የሆንኩበት ሌላኛው ነገር እዚህኛው ድረስ የመምጣት አቅም ነበረው። ይሄኛው እዚህኛው ላይ ድረስ የመምጣት አቅም ነበረው ማርኬቱ ማለት ነው። ግን ያው 1 2 3 ነበር የሚፈለገው። ምናልባት ሌላ ጊዜ ሲሆን እንትኔን ስቶፕ ሎሴን ኢንትሬል ያደረገውና ከዛ ደግሞ ፓርሻል ቴክት ይደረግና ከዛ ትሬዱን ትሰውታላችሁ ማለት ነው። እንደዛ የሚደረግ ሪስክ ማኔጅመንት እጠቀም ይሆናል። ለዛሬው ግን ያው ለጆርናል ስለሆነ ይሄ ላይቭ አካውንት አይደለም ምናምን በሚለው 1 2 3 ብቻ እንደዚህ ይዘናል ማለት ነው። አሪፍ ነበር። ምናልባት ያለ ኒውስ ያገኘሁት ትሬድ መሰለኝ። ስለዚህ ለምሳሌ ሌላ ለመያዝ ያህል እዚህ ላይ ሌላ ምን ይዛለሁ? ለምሳሌ እዚህ ጋር ያለውን እስኪ ሌላ ጊዜ ለስታየው ከጠቀመ እንደዚህ አርግቼ ላስቀምጥልህና እስኪ 5 ሚኒት ላይ ምን አለ 5 ሚኒት ላይ እሺ
እዚህ ጋር እሺ ሌላ ለመጨመር ያህል ትላንትና እቺኛዋን ካንድል ሳያት ነበረ። ይህ አሁን የፌር ቫልዩ ጋፕ ያለበት ነው ማለት ነው። እቺኛዋ ያቸው ታች ጋር ያለችው ካንድል እቺ ማለት ነው። ወር ደግሞ በዚህ ላሳያችሁ። እቺኛዋ ካንድል እቺ እዚህ ጋር ያለችው ማለት ነው። መሀል ላይ ያለችው እቺ ቀጭኗ ዊኳ ትልቅ፣ ከዛ ደግሞ ቦዲዋ በጣም ጢኒት ያለችው ካንድል ሳያት ነበርና ድጋሜ ዛሬም የቱ ጋር መሰላችሁ አለ አይደለ ማርኬቱ እሷ ጋር በደንብ ነው እንትን እያደረገ ያለው ሪትሪት እያደረገ ኦር ምናምን ማለት ነው። ለምሳሌ ለቀደም ያዩዋትን ደግሞ ላሳያችሁ። ይኸው እዚህ ጋር ማለት ነው እቺኛው ያለች እቺ ይኸው እቺኛው ካንድል ማለት ነው። ከዛ ዳምፕ አርግቶ ማርኬቱ ተመልሶ ይሄኛው እሷ ካንድል ጋር መጣ ማለት ነው። ለምሳሌ የካንድሏ ምሳሌ እንደዚህ ራሱ ተች ያደርጋታል። ያ የሻዶዋ መጨረሻ እና የዚህኛው ሻዶ መጨረሻ ማለት ነው። እዛ ቀላል ካንድል አይደለችም እቺ ካንድል ማለት ነው። እሷን እንዲያዝ ፈልጋለሁ። እዚህ ጋር አገኝ ያቻው ተይቺኛ መጣ። ከዛ ወደዚህ ድረስ ተመልሶ መጥቶ እሷን ተች አርግቷት ነው እዛ ዳምፕ ያደረገው ማለት ነው። ይሄኛው ቀደም ያልኳችሁ ማለት ነው። እንደዚህ አይነት ካንድል እንዳትረሳ ማለት ነው። እሺ ሌላ ምን አለኝ? ላጥፋውና እስኪ በደንብ ሊያዘው የአሪፊን ስለሆነ በደንብ ሊያዛት። ይሄኛው ፕሪቪየስ ሃይ ነው። እሺ ፕሪቪየስ ዴይ ሃይ ነው ይሄኛው ትልቁ መስመር ማለት ነው። ያሳያችሁ ያው ማርኬቱ ትላንትና በሻዶ ነበር የወጣው አይደለ? ዴሊ ስታዩት ይሄኛው የሻዶ ነው ብር ማለት ነው። ከዛ የነበረበት ቦታ ይችኛዋ ነች ማለት ነው። እሺ ላሳያችሁ ከይሱን ሌላ አድርጎና ይሄኛው ማለት ነው። ያው በሻዶ ነው የወጣው። ይሄ በሻዶ ነው የወጣው። ቦዲው ውስጥ ቀርቷል። ከዛ ሌላ ምን ላሳያችሁ? ሌላ እስኪ ወረድና ታይም ፍሬም 30 ሚኒት ላይ ላሳያችሁ። 30 ሚኒት ላይ እዚህ ጋር ለምሳሌ ይቺ ነች እንትናችን ኢንቨርትድ ፌር ቫልዩ ጋፓችን ይችኛው ማለት ነው። ይሄኛው ኢንቨርትድ ፌር ቫልዩ ጋፕ አለ። ከዛ ዳምፕ አረገ አናዘር ሌላ ፌር ቫልዩ ጋፕ ትልቅዬ። ከዛ እኔ ትልቁ ላይ ያልገቡ ምናልባት እዚህ ጋር ገብቼ ከዛ ስቶፕ ሎሴን እዚህ ጋር ባረግ ምናምን ግብዳ ነበር እንትኔ የስቶፕ ኤሪያዬ ማለት ነው። ግን ይችኛው ኢንቨርትድ ፌር ቫልዩ ጋፕ ድረስ መያዜ ጥሩ ነው እና እሱንም እንድትይዘው ፈልጋለሁ ለሌላ ጊዜ እንዲሆነ። ይሄን ይመስል ነበረ። በደንብ መያዝ ስላለብኝ ሌሎች ነገርን ለመያዝ ልሞክር ማለት ነው። እስቲ እንደዚህ ላድርጋት ይችኛል እንዴ። እዚህ ጋርም ለምሳሌ ሌላ ኢንቨርትድ ፌር ቫልዩ ጋፕ ነበረች። ይሄኛው ከዚህኛው እስከ እዚህኛው ያለው ማለት ነው። ኦር ይችኛው እንደዚህ አርግተን ብናሰፋት ለምሳሌ ቦዲው ነው እንጂ የወጣው እዚህ ጋርም ዊኩ አልወጣም። ከዛ ይሄኛው አሪፍ ነበር። ግን ያው እንደዚህ ፌር ቫልዩ ጋፕ በፌር ቫልዩ ጋፕ እንዳላረጋችሁ ይህን ይመስል ነበር ማለት ነው። ታይም ፍሬም እየቀያየርኩ ለያዘውና ይቀኛል 30 ሚኒት 1 ሃወር ስናደርገው ያለው ሞመንት ይሄኛው እዚህ ድረስ ይመለስ ነበር ያልኳችሁ ማለት እርግጠኛ። ያው ኦርደር ብሎክ ስለሆነ ይሄኛው እዚህ ጋር የምታዩት ኦርደር ብሎክ ስለሆነ ይሄኛው ኦርደር ብሎክ አይነት ስለሆነ
ሊመለስ ይችላል የሚል ግምት ነበረኝ ማለት ነው። ይሄ እንደ ሊኩዊዲቲ አይነት ነገር ነው። ሎወር ታይም ፍሬም ላይ 15 ሚኒት ላይ ምናምን እንትን አለ አንድ ኦርደር ብሎክ የሚመስል ካንደል አለ ምናምን። ስለዚህ የነበረው ነገር ይሄን ይመስል ነበር ማለት ነው። 4 ሀወር ላይ ለምሳሌ አሁን እዚህ ጋር ሲታይ ይሄ አሁን ስቶፕ ሎሱን የነካው ምናምን ይመስላል፣ ግን እንትን ነው ምሳሌ ይሄ ሙቭመንት ለምሳሌ አሁን ዊክ ነው አይደል? እዛ ለምሳሌ እዚህ ጋር ጀምረ ሄደና ከዛ ተመልሶ ወደዚህ የመጣው አይደል? ዜሮ ሲመጣው ይሄኛው ሙቭመንት ካለቀ በኋላ ነው የኔ ትሬዲንግ ነው ማለት ነው። ከዚህ ጀምሮ ይሄኛው ሙቭመንት ትልቁ ሙቭመንት ሄዷል ማለት ነው። ወይም ደግሞ እንደዚህ ለማሳየት ያህል ይሄኛው የሻዶ ሙቭመንት ከመሄዱ በኋላ ነው። ሄደ በኋላ ለምሳሌ ይሄኛው እዚህ ጋር ዘጋ፣ ከዛ የሚቀጥሉ ካንደል እዚህ ጋር ከፍትና ሀይ ይሰራና ከዛ ነው ወደዚህ የሚመጣው አይደለ? ይሄኛው ሙቭመንት ከሄደ በኋላ ነው እኔ ትሬዲንግ ኢንተሪ ማለት ነው ሴትአፕ የገቡት እዚህ ጋር ከዚህ ሙቭመንት ወርታች ማለት ነው። ወር ደግሞ ለምሳሌ ከዚህ ሙቭመንት ያ ማለት ለምሳሌ 4 ሀወር ኦፕኒንግ ካንደል ጋር ማለት ነው የገቡት። እሺ በጣም ጥሩ። ሌላ ምን ሊያዝልህ? ሌላ አገኝ ይችኛን ካንድል እንዳትረሳት። አሁን ለምሳሌ መቶ ተች አርግቶ ሜቢ ሊወርድ ምናምን አላውቅም፣ እናያለን እስኪ። ግን ያው ከዚህኛው ፌር ቫልዩ ጋር እኔ የቡሊሽ እንትን ነው የሚኖረኝ፣ የቡሊሽ ባያዝ ነው የሚኖረኝ። እስኪ ምን እንደሚፈጠር እናያለን። ለዛሬ ይሄን ይመስል ነበረ። ቴንኪዩ። ያው ሌላ ጊዜ ደግሞ መቼ እንደሚሆን አላውቅም። ግን ዛሬ ቀኑ ምንድነው? ዛሬ ቀኑ በኢትዮጵያ ሐምሌ 17 ነበረ። ወር ትላንትና ሂትሬት የገባው ሐምሌ 16 ሮብ ዕለት፣ ያው ከቀኑ በእኛ 8 ሰዓት ማለት ነው። ቀን ይመስል ነበር። ቻው። ሼት አለ መስጌ እንዴ ሪከርድ እያደረገ አይደለም እንዳትለኝ ጋድ ወይኔ ብላችሁ